እሙሃ ወለተ ማርያም ተክለ ሃይማኖት ይባላሉ። ብቻቸውን አይደሉም። እህት አላቸው እሙሃ ወለተ ኪዳን ተክለ ሃይማኖት ይባላሉ። ደብረ ሊባኖስ 19 ዓመት ሲገዳም ኖረዋል። ከዛ ነው ወደ ዝቋላ የመጡት። እና እኔ ስመጣ የቆዩ ናቸው የጥንት እናቶች ናቸውና አሁን ይሄ ያለሁበት ቦታ የነሱ ነው። እኔ መጥቼ ሌላ ቦታ ላይ ሌላ እናት ጋር ነበር ያረፍኩትና እኛ እናት ከዛች እናት ስወጣ አሁን ታመው ቆላሉ እሙሃ መድን አስማማው ይባላሉ። ዳቤ አጣፊ ነበሩ። እዚች ቦታ ላይ አሁንም ጓዳው አለ ከጓዳው ቀንሰው ትንሽዬ አሁን እዚች የኔ ማድቤት ያለችበት ቦታ ትንሽ ናት። በቃ አንድ ሰው ነው የምታስተኛው ያችን ቦታ ለእሙሃ ወለተ ማርያም ጎንደር አሁን ያረፉት ለሳቸው ነው አሉ ሲነግሩኝና ያችን ቦታ ብዙ እናቶች እኔ አልገባም ብለው ሌሎቹ ስንቶች እየገቡ ሲኖሩ አንድ 5 ሰዎች ከኔ በፊት አሉ የገቡባት እየሰሩ ቦታም ለቀው እየሄዱ ሲኖሩ አሁን እኔ ከአንድ እናት ጋር ነበርኩና እኛ አሁን ወለተ መድን አስማማው ዳቤ አጣፊ ነበሩ። ዳቤ አጣፊ ሆነው እኔ ለነገሩ ሳልፍም ሳገድም እንደ ማህበረነታችን ሰላምታ እላቸዋለሁ። ግን አይናቸው ስለማያይ አያጣሩኝም። ሌላ እኛ እናት ደግሞ ያማቸዋል አብረው የሚኖሩት የሚጥል በሽታ ያማቸዋል ግን ዳዊት ደጋሚ ናቸው። ቁጭ ብለው ነው ሲደግሙ ማታ ጀንበር ጥልቅ ሲል ነው በቃ ዳዊቱን የሚያጥፉት። እና አሁን እሳቸው ስለማያውቁኝ እንጂ ሰላም እላቸዋለሁ ሁልጊዜ አሁን እናት እሙሃ ወለተ መድን አስማማው ቤት ይሰጥሻል እኔ ቦታ ለቅቄ ልሄድ ስል አሁን ያችን ቦታ ያቺ ቤት የራሳቸው ስለሆነች የነበረችው እህት ለቃ ስለወጣች ቆልፈዋታል በራሳቸው ቁልፍ። አሁን መጣሁና አሉ እማዬ ወለተ ማርያም አቤት ይሄን እችን ቤት ክፈቱልኝና ለአርዲት ልሰጠው ነው ለአርዲት ስጧት አንዲት አርዲት እህታችን ቤት በማጣቷ ልትሄድ ነው ቦታ ለቃ አሉኝ ነው የሚሉኝ። ማናት እሙሃ ወለተ ኢየሱስ ነው አምጪልኝ ቶሎ። ከዛ መጣሁ አዩኝ አንቺ ነሽ ሁልጊዜ ሰላም የምትይኝ? አዎ እኔ ነኝ። በይ ግቢ አሁኑኑ ግቢባት በቃ ብለው ቁልፉን ሰጡኝ። ጠራርጌ ገባሁ። ከዛም ሰዓት አንስቶ እናቴ ናቸው በጣም ቃላት የለኝም የምወዳቸው። ያው ለተወሰነ ጊዜ ኖረን ታመምኩኝ በጣም ታመምኩኝ። ስታመም ያስታመሙኝ እሳቸው ናቸው። በዳበሳ ሽሮ እያፈሉ ሽንት ደግሞ የሚደፋበት የለም ሽንት እየወሰዱ ታች እየደፉ አይነ ብርሃን ናቸው። ልበ ብርሃን ብቻ አይደሉም። አይናቸው ሳያይ በቃ የሚያዩ ነው የሚመስሉት። የአባታችን አቡነ ገብረ መንፈስ ቅዱስ በወር በእንስራ 2 እንስራ 3 እንስራ እሱ ይቀቅላሉ። እንጀራ ማዞር ብቻ ነው የሚቀራቸው። ያንን ያደርጋሉ። እኔን እንደው ቃላት የለኝም እንዴት አድርገው ነው ያስታመሙኝ። ሁሉን ነገር እያቀረቡ አስታመውኛል። እሳቸውን በጣም የተጠቀሙ እናት ናቸው እና ያረፉት ብዙ ሳይታመሙ የካቲት 27 እኔ እዚች ቤት እያለሁ መጥተው አጠገቤ ቁጭ ብለው እያነጋገሩኝ ቆይተው ማታ ጊዜ ወጋኝ አሉ። ምነው እማዬ ስላቸው ቆይ እሺ ይላሉ። ማንን ነው ቆይ የሚሉት ስላቸው አይ ወጋኝ አሉ። ወዲያው እኛኛው እህታቸው ከዛ በፊት አርፈዋል። 2 ዓመት ሊሆናቸው 2 ወር ነው የቀራቸው። እና እሳቸውን አስቀድምልኝ አስታማሚ የላቸውም ይሉ ነበርና እንደ አይን እንደሌላቸው ሳይሆን በጣም ነው እሳቸውንም ሲያስታምሟቸው የነበርና እሳቸው አርፈዋል ብቻቸውን ናቸው። አንድ እናት ገብተው ነበር እሳቸውም አርፈዋል። እኔ ጋር ሆኖ እዚሁ ስላቸው የደከምኩበት ቤቴ ነው ሬሳ የሚወጣው አሉ። አሁን በማግስቱ በቃ አፋቸው ተያዘ። በቤታቸው ወሰዷቸው። የካቲት 1 በ90
ዓመተ ምህረት አረፉ እና ደግ በጣም ዘርዝሬ አልዘልቀውም ያደረጉልኝ ውለታ ያስታመሙኝ ከእንባ ጋር ከማልቀስ ጋር አስታመሙኝ። በጣም ጥሩ እናት ናቸው። በጣም የተጠቀሙ ዓመታዊ በዓል ሆነ ወራዊ በዓል ሆነ ንፍሮ እንደቀቀሉ የሚሰጣቸውን ምጽዋት ያቺን ቁጭ አድርገው በቆሎ ጊዜው ደህና ነበር አንድ ማዳበሪያ ያስገዛሉ። ለሽሮ የምትሰጣቸውን ባቄላ እየጨመሩ ዓመት እስከ ዓመት ነው በቃ ንፍሮ የሚቀቅሉ ነበር። አዎ እንደውም እቺ ጋር ዳቤ ማስቀመጫ የሰፏት ለምልክት እሷ ማስታወሻ እና አዎ ለቤተ እግዚአብሔር የዱቄት መስፈሪያ ይሰፋሉ፣ እንቅብ ይሰፋሉ፣ ሰፌድ ይሰፋሉ እስከሚያርፉበት ሰዓት ድረስ እየሰፉ ነው። አይወጋቸውም። እኔ እንደውም ብቻሽን አሁን ማይ ፍቅርተ የምትባል ልጅ አለችኝ ቅድም ያያችኋት እሳቸው ካረፉ በኋላ ነው የመጣችው። እሳቸው እያሉ ብዙ ሰው አጠገቤ እንዳለ ነበር የሚሰማኝ። ለምን በሌሊትም በቀንም አይለዩኝም። አሞኝ እንኳን ትንሽ እንቅልፍ አንቀላፍቶኝ ከሆነ አዳምጫሉ ቁንጫ እንኳን እንትን ቢለኛሉ እንትን አልልም በቃ ሌሊቱን እንዲያድር አልነቃነቅም ብዬ ዝም ብዬ ነው የማረፈው ይላሉ። ድምጽ ሲሰሙ ነው በሩን ከፍተው የሚወጡት ራሱ እና ቀንም አብረውን ቁጭ ብሎ ሲሰፉ ይውላሉ። ሳያቸው ዝም ብሎ እንደዚህ ውግት ጤናማ ሰው እንደሚያደርገው ማለት ነው። ውግት በቃ እንትን ከተት ደግሞ እንድሳብ እንደዚህ ያለ ጤናማ ሰው እንደሚያደርገው ነው። ምንም በዳበስ እንኳን የለባቸውም። በጣም ሌላ ደግሞ እንዲህ ከሌሊት ቤተክርስቲያን ነው ጨለማ ስለሚሆን ሌሎቹን አይን ያላቸውን እናቶች እኔ ልምራቸው ይወስዷቸዋል። እሳቸው ፊት ይሆኑና ሌሎቹን አንዷ ምን ነኝ እኔ ሳያመኝ በደህናዬ ጊዜ ማለት ነው ስንሄድ እፈራለሁ ሜዳዋን ስለምፈራ ምን አደርጋቸዋለሁ እሳቸውን ከፊት አደርጋቸዋለሁ። ከኋላ ደግሞ እኛ እህታቸውን ማይለት ኪዳንን አይደለም እሙሃይ ኪዳንን አስቀድማለሁ። እሙሃይን እኔ እመራለሁ እኔ ከመሃል ሆኜ እሄዳለሁ ማለት ነው። ከለታት አንድ ቀን እንደውም አብረን ስንሄድ እሙሃይ የለም ብቻችንን ስንሄድ ወደ ጸበል መውረጃው ጋር በቅሎ ተኝቷል። ጨለማ ነው ስንሄድ እኔ እየመራኋቸው አይደል ብድግ ብሎ ይቆማል። ምንድነው? ኧረ እማዬ ነው የምላቸው። ኧረ እማዬ የሆነ ነገር መጣብን እላቸዋለሁ። ምንድነው? ይሉና አይዞሽ ባባ አምላክ በጻድቁ ባባ አምላክ ይላሉ። እንደዚህ ሲሉት ይቆማል። ዝም ስንል ደግሞ ዝም ብለሽ ሂጂ ይሉኛል። ስንሄድ ደግሞ አሁንም ድግ ብሎ ወደኛ ይመጣል። እማዬ መጣ ስላቸው ባባ አምላክ እንዳትመጣ እዛው ቁም ይላሉ። እንደዚህ እያሉ ስንል ዝም ብለሽ ሂጂ ኧረ እማዬ ሄድ እንደ ወደኛ እየመጣ ነው አይዞሽ ባባ አምላክ አውግዣለሁ ባባ አምላክ ይሉታል። ሲሉት ይቆማል። ማንነቱ አይታወቅም ጨለማ ነው ያያያል። ከዛ እዛ ልክ ዝም ብለሽ ወደ ጸበሉ መሄጃ ሂጂ ዝም ብለሽ ይሉኛል። ባባ አምላክ እንዳትንቀሳቀስ ባባ አምላክ ይላሉ። አሁን ልክ እዛ ስንደርስ አየዋለሁ በቅሎ ነው። እማዬ በቅሎ እኮ ነው እንዴ በሂጂ ዝም ብለሽ እግዚአብሔር ይላቸው አሁን እዚህ ምን አሳደሩታል። እና ልበ ብርሃን ናቸው። ሰውንም ይዘው ይሄዳሉ ቤተክርስቲያን ኳስ ስትል እሳቸው እዛ ነው የሚገኙት። እንደገና ደግሞ ሕማማተ መስቀል አምስቱ አዕማደ ምስጢር በቃላቸው ነው የሚደግሙት። ሰው ያሰማሉ ከቶ እነዚህ አምስቱ አዕማደ ምስጢር ሕማማተ መስቀል እየሄዱ ደካሞቹን ሁሉ ያሰማሉ። በቃላቸው እና በጣም ብሩህ ደግነት
የተጠቀሙ መሆናቸው በምንድን ነው? ምልክቶች ይኖራሉ። ምን አለ ያው አልፈዋል፣ ተጋድሏቸውን ጨርሰው ሄደዋል። ያው ለቀሪው ትምህርት እንዲሆን ነው። ከንቱ ውዳሴ አይሆንባቸውም። እሱንም ለእኔ ይነግሩኛል ብለህ ነው? አይ እሱ ተጠቅመዋል መቼም። ግን ለእኔ ሰው እኮ እንደዚህ ሆንኩ ብሎ እንትን አይናገርም እንጂ ብዙ ጥቅም ያላቸው እናት ናቸው። ግን አንድ ነገር ምን ብለውኛል፣ በጠና ታምሜ ተኝቼ አጠገቤ ቁጭ ብለው በልጅነቴ ወለትዬ አሉኝ፣ በሽተኛ አጠገብ ቅዱሳን አይጠፉም የሚል ሰምቼ ነበር። እኔም ደብረ ሊባኖስ ሆኜ ከአንድ እናት ታመው እዛቸውን እየጠበቅኩኝ ቅዱሳን ቦታውን አጨናንቀውት እኔ መቀመጫ አጥቼ እየተሳቀቅኩኝ እነዛ አባቶች ራሱ የቅዱሳኖቹ ከአይነታቸው በላይ ከመልካቸው በላይ መልካቸው እየራሳቸው ነው። ከመልካቸው በላይ የያዙት መብራት ራሱ ይለያያል ብለው ነግረውኛል። የማይረሳኝ ይሄንን ደብረ ሊባኖስ ነው እንትን ያሉት ያዩት ነው። እና ከመልክ ይለያያል አሉ። መብራት እንዴት ይለያያል? የመብራቱ አይነት አለ። እና እኛን እናት ከበዋቸው አየሁ። እኔም የተቀመጥኩበት ይጠባቸዋል ብዬ ተጨንቄ ተጠብቤ፣ እነሱ ግን እንደ ሮማን ፍሬ በቃ እንዲህ ተደራርበው ይሄን አይቻለሁኝና በልጅነቴ ሲያወሩ ትላልቆች ሰምቼ ነበር እና እውን ሆኖ አየሁት ብለው ሲያጫውቱኝ ነበር። ሌላውን እንግዲህ አላውቅም። ምን ያህል አሁን 19 ዓመት ደብረ ሊባኖስ ኖረው ነው ወደዚህ የመጡት? ምን ያህል ቆይተው? 35 ዓመት ዝቋላ። እንደገና ደግሞ አሚን ተክለ ሃይማኖት አዲስ አበባ 5 ዓመት ተቀምጫለሁ። ደብረ አሚን እንትና መርካቶ እዛ ተቀምጫለሁ አሉ። ይሄ ሁሉ እንግዲህ ዝቋላ 35 ዓመት፣ ደብረ ሊባኖስ ደብር 19 ዓመት፣ ደግሞ ሙሃይ ታመውብኝ ጸበል ሄጄ አንድ ቦታ ላይ 1 ዓመት ይላሉ። 80 ምናምን ዓመት ሆኗቸው ነው ያረፉት። ቀጭን ናቸው፣ ጥብቅ ናቸው በምናኔያቸው። ሌሊቱን እንዲሁ ሲደግሙ በቃ እኔ ታምሜ መደባቸውን ለቀው ቤታቸው አስታመውኛል። ሲያስታሙ አዳራቸው እንዲሁ እያሉ ነው የሚያሉት። ሲነጋ ደግሞ እሳት ያነዳሉ። አንድ ላይ እንደገና ለኔ የሚበላ ሰርተው የሚሰሩት ዘይት የለ፣ የዛን ጊዜ ሽንኩርት የለ፣ በሸክላ ድስት ነው ሽሮ የሚያፈሩት። እንዴት እንደሚጣፍጥ እና እንደዛ አድርገው በዳበሳ ያስታሙ። ነስቲ እሳት ላንድድና ወገብሽን ለእሳቱ አድርገሽ እስቲ እሳት ሙቂ፣ እሳት ይከፍላል። በመታመም ማለት እያለቀሱ እያዘኑ ነው ያስታመሙኝ በጣም። እና እንደዚህ አይነት እናት ምን አለ እማዬ እኔ ከእርሶ በፊት ልቅደም ስላቸው፣ ኧረ ተይ ልጄ ልበል እንዴ እናቴ ብትይ ይሻላል ይሉኝ ነበርና፣ ታዲያ እንደዚህ ሆኜ እርሶ ጥለውኝ ቢሄዱ ምን ሆናለሁ? እግዚአብሔር ያውቃል፣ እግዚአብሔር ያውቅልሻል። አንድ ጊዜ ምን አየሁ ይላሉ እንደታመምኩ ውሉ በቃ ምንም ሊገለጽልኝ አልቻለም እንጂ መታመምሽ ከእግዚአብሔር ነው ይሉኝ ነበር። መታመምሽ ከእግዚአብሔር ነው እያሉ ይሉኝ ነበርና ትልቅ ናቸው በጣም።
ማየ ስንመጣ እንግዲህ አይነ ምንድነው በዚህ ዘመን ማባባል ማየት የተሳናቸው ነው፣ ግን አይነ ስውር ናቸውና አይነ ስውር ሆነው ግን ስፌት ይሰፋሉ። እሳት ላይ የሚጥል እማሆይ ወለተ ኪዳን የሚባሉ እህት ነበሯቸው። እሳቸውን ወጥ ሰርተው የሚረዷቸው እሳቸው ናቸው። እና ስፌት ይሰፋሉ፣ ዳዊት በቃላቸው ይደግማሉ። የምናደንቀው ግን በአይነ ስውር ሆነው ስፌት መስፋታቸው ነው። እና በጣም መናኝ ናቸው። አርባ አይበሉ ሁለቱም ማለት ነው። ተጋዳይ ናቸው በጣም በተጋድሎ እንደው በእኔ አንደበት አይገለጽም። እሱም በጣም ጎበዝ ናቸው። አራያ እንዲሁ በቃ ሲያዩዋቸው ሲሄዱ ስናያቸው ይላሉ እህቶቻችን ቤተክርስቲያን ስንሄድ እኛ ስለማይታየን እሳቸው ናቸው የሚመሩን ይላሉ። ሌሊት አሁን በጨለማ ቤተክርስቲያን ሲሄዱ እሳቸው እንደሚመሯቸው ይነግሩን ነበር እህቶቻችን። እና በተከታታይ ነው ያለፉትም። እህቴ አንቺን ቅድሚያ ያደርግ ይችላል እህታቸውን ወለተ ኪዳንን ማለት ነው። አንቺን ገብረ መንፈስ ቅዱስ አንቺን አስቀድመው አንቺ በሞትሽ ደግሞ በማግስቱ ደግሞ እኔ ልሙት ነበር የሚሉት። እና የእግዚአብሔር ፈቃድ ሆኖ ወለተ ኪዳን ቀድመው ወለተ ማርያም ተከተሉ ማለት ነው። ወለተ ኪዳንስ እንዴት ነበር ያያቸው? መንፈሳዊ ናቸው በጣም ሁለቱ ያው ተጋዳዮች ናቸው። በጣም ፍቅራቸው በጣም የተለየ ነው። ሁለቱ ተያይዘው ነው ቤተክርስቲያን የሚሄዱት። በቃ ሁሉ ነገር እሳት ላይ ስለሚጥላቸው በጣም ነው የሚሳሱላቸው ወለተ ማርያም ወለተ ኪዳንን በጣም ነው የሚሳሱላቸው። ስለዚህ ዋናው እንግዲህ ፍቅሩ ነው ትልቁ ነገር። በጣም በፍቅር ሁለቱንም ያክላል ነበር። እና ያው የሚቀምሷትም የተወሰነች ናት። በመሰረቱ ከኛ ቀደም ያሉት የበፊቶቹ እናቶቻችን ሲሞቱ ጉድጓዳቸውን ገብተን ስናይ እስከ ወገባቸው ድረስ የመቆሚያ ጉድጓድ ሁሉ የነበራቸው እናቶች እናውቃለን። እና ሰፊ ተጋድሎን ነው ያሳለፉት እናቶቻችን። በዛን ዘመን ውሃ የለም። ተያይዘው ውሃ ፍለጋ ዓለም ገና ሂደው ከዓለም ገና ቀድተው አምጥተው ለሚያመጡት ለተግባር ቤት ነው። ለነሱ በ5 ሊትር ተሸክመው ተጋድሏቸው በጣም ሰፊ ነው። እንደዚህ በእኛ አንደበት እንደው ፈጽሞ በተለይ በእኔ የሚነገር አይደለም፣ ስለ እውነት ማለት ነው። እኛ በደረስንበት ሰዓት እንኳን እርግጠኛ ነኝ እንደው ለቤተ እግዚአብሔር ለዳቤ መጋገሪያ ተብሎ ውሃ ይመጣል፣ ለደካሞች ልብስ ማጠቢያ ተብሎ ውሃ ይመጣል። ያንን ሁሉ እነሱ በጨለማ ሄደው ሊያክፍሎት ዕለት ውሃ ሳያገኙ ቀርተው ረቡዕ የሄዱ ሐሙስ መብላት የነበረባቸው ሳይበሉ ቀርተው መጥተው ቅዳሜ ዕለት በጣም ደክመው ስንት ነገር እንደሆነ ሁሉ በጣም ሰፊ ነው የእናቶቻችን ተጋድሎና በጣም ሰፊ ነው። እና እማዬ ወለተ ማርያም እንዲህ ሲያዩዋቸው እንዳይነ ስውር አይደለም የሚጓዙት የነበረ በቃ አይን እንዳለው በቃ ግን ንቁ ነው። ግራ ቀኝ ጆሯቸው ማለት ነው። ስፌት ሲሰፉን ያልሰፋም እንደሳቸው እንግዲህ አይን ማየት አለበት አይደል? ወስፌው ወቅቶ አክርማው የሚገባበትን እንደዛ ናቸው እማዬና ሌሊትም ያው ሰንበትን ያከብራሉ በጣም በስፋት እናቶቻችን። የሰንበት የሚያዜሙት ዜማ አላቸው። ስለእመቤታችን የሚያዜሙት አለ፣ ቁመት አለ። እየተሰጣቸው ቤተክርስቲያን እስከሚደወል ድረስ ቤታቸው ጥግ ይዘው ይቆማሉ፣ አቡነ ይላሉ። ብዙ ተጋድሎ አለው ብቻ እንደምንቆሳት ብዙ ያሳል። ደብረ ሊባኖስ ነው ኑሯቸው ነው የሚሉት። ከደብረ ሊባኖስ እዚህ መጡ። እዚህ መጥተው ባገኛቸው እንደ ዛሬው ያው የሰው ጥረት አለ፣ ሰው የለም። እያንዳንዳቸው አርዲት ናቸው። ወለተ ኪዳንም ያማቸዋል። ይችኛዋ እየተከተሉ አይነ ስውር ሆነው እንጨትም ይሄዳሉ፣ ውሃም ይሄዳሉ። ይቺ ፊት ውስጥ ነው የሚጥል በሽታ አለባቸው። ይችኛዋ እየረዱ እያስታመሙ እያነሱ ብጥራን ቆላም እንደያም ሆነው ይሄዳሉ እየታመሙ። ይቺ ወለተ ማርያም አይሄዱም፣ ከበጣሪ ጋር ይሄዳሉ። አይነ ስውራን ይቆያሉ። እዚህ ስራ ሲሆን ግን ውሃ ችግር አለ። ከመድኃኔዓለም ቅዱ ይባላል። ደካሞች እኛ ራቅ ያለ ቦታ ሄደን እንቀዳለን። እንደዛሬው ኩሬ የለም፣ ታንከር የለም። ከወንዝ ተጅረት ቀርተን ነው። በዚያን ጊዜ ወለተ ኪዳን ሲሄዱ ወለተ ማርያም ቀድሞ አብረው ይሄዳሉ። ምክንያቱም በሽታው ከተነሳ ይጥላቸዋል። ያቺ ስለሚመሯቸው
ሁኔታቸውን ያውቁባቸዋል። ቀስ ብለው ጠንካራ ናቸው። አይነ ስውርም ቢሆኑ ያስቀምጡና ያልፍላቸዋል። ሲያልፍላቸው ይዘዋቸው ይመጣሉ። በዚህ መልኩ ሲኖሩ ጸሎተኛም ናቸው። ያችም ወለተ ኪዳንም ዳዊት ደጋሚ ናቸው። ይችም ውዳሴ ማርያም አቡነ ስምዖን ደጋሚ ናቸው። አይነ ስውሮች ሁሉም ጸሎተኞች ናቸው። በአቅማቸው ይሰራሉ። ወለተ ማርያምም ደግሞ የአባታችን ዝክር ሲዘከር ብቅል ይፈጫሉ፣ አሻሮ ይፈጫሉ፣ ክክ ይከካሉ፣ ስጦ ይጠብቃሉ እንደ አቅማቸው። በዚህ ምክንያት ነው የኖሩት። ስለ ፍቅርም ደግሞ አፈር ነው የለያቸው። በአንድ ነው የኖሩት። እግዚአብሔር ይመስገን ቸር ነው። ያው የሚመሯቸው ሳይሆን ተመሪዋ ሳይሆን የሚመሯቸው ነው የሞቱት ያረፉት መጀመሪያ። ምክንያቱም ያረፉት ቀደም ብለው ወለተ ኪዳን ናቸው። ይችኛዋ አለመቅደማቸው ጥሩ ነው። ያችን አይንም ቢኖራቸው ታማሚ ናቸው። በዚህ ነው የሚኖሩ ቤት አብስለው ያችኛዋ ቁጭ ብለው ዳዊት ሲደግሙ ይውላሉ። እየዳበሱ አብስለው መድፌ ራሳቸው ክር ያስገባሉ። ስፌት ይሰፋሉ። ወለተ ኪዳን መቼም በትልቁም በትንሹም ያኔ ደካማውም እንዳቅሙ ብርቱም እንዳቅሙ የስራ ድርሻ አለው። እረፍት የለም። ምክንያቱም እየፈጠረ ደግሞ እናልችልም ማለት የለም። ሕግ ነው፣ ስርዓት አበው ነው። ምክንያቱም እያወቅን እንደብቅ ሰው አይደለም ይጠይቀን፣ ሰው አይደለም ይቀጣን። ጻድቁን ይፈራል የዱሮ ሰው። በታችን እሳቸውም ይገስጻሉ። በዚህ ምክንያት ተደራርተው የአቅማቸውን ሰርተው የታዘዙትን ሰርተው አሳልፈዋል ብዙ ህይወት። ሲያርፉም ደግሞ ያችኛዋ ትንሽ ቀደሙ እንጂ ተያይዘው ብዙ ጊዜ አልቆዩም። ወለተ ማርያም ወደ አረፉ። ቤትም ሰርተው ጠንካሮች ነበሩ። ምናኔም አሰረ ምናኔ ያላቸው፣ ፍቅራቸውም ደግሞ ማንም ያውቅባቸው። እግዚአብሔር ይመስገን። ብቻ ነግሬያቸዋለሁ። አልሰራነውም የእነሱን ትሩፋት። እነሱ ሰርተው ማንም ከዱሮቹ እገሌ ወደኋላ የሚል የለም። ቦታውም ደግሞ የጽሞና ቦታ ነው፣ የቅዱሳን ቦታ ነው። ይፈራል። እንደዛሬው ደግሞ ደመቅ ያለም ቦታ አይደለም። ደመቅ ያለም ሰው የለም። ልብስም ደግሞ ነጣ ያለ ልብስ አይለበስም። የላሜ ጣባ አይበላበትም። የሞቀ የደመቀ አይለበስበትም። ሮጥ ተብሎም አይሄድም። ጮክ ተብሎም አይጠራም። ቀስ ብሎ ነው። እግዚአብሔር ይመስገን በዚህ ህይወት እኔ እስካለሁ ድረስ ደርሷል። አሁን ደግሞ እንግዲህ ጻድቁ ደግሞ እኛን እንዴት እንደሚያደርጉን እያሰብን እየፈራን ነው። እንግዲህ እግዚአብሔር ይመስገን ነው በዚህ መልኩ ነው ያለነው። እኛም እኔ ቅራሪዋ ቀርቼ ምንም ሳልሰራ ይኸው የገዳም ሸክም ሆኛለሁ።